እዚሁ ፍሬዘር የተናገረው ነገር አሁን ሰምታችሁት ከሆነ የድምጽ ማስረጃ አለኝ ብለዋል። ይሄ አስደመጥኩት የሚለው የጽሁፍ ማስረጃ አለኝ ብለዋል። ይሄ ከበቂ በላይ ነው። የግብረ ሰዶማዊነት ኢንቴንሽን እንዳለ ወንጀል አልተፈጸመም። አሁንም የግብረ ሰዶማዊነት ወንጀል አልተፈጸመም። ኢንቴንሽን ነው ያለው። ሶፎንያስ ኢንቴንሽን አለው። ፍሬዘርም ኢንቴንሽን አለው። እዚህ ጋር ልብ አድርጉ። ሁለቱም ኢንቴንሽን አላቸው። ኢንቴንሽናቸውን ሁለቱም ተገላልጸዋል። ሶፎንያስ ለፍሬዘር ገልጿል፣ ፍሬዘር ለሶፎንያስ ገልጿል። የሶፎንያስ ከፍሬዘር አንደበት እንደሰማነው የሶፎንያስ ትክክለኛ ኢንቴንሽን ነው፣ የፍሬዘር ግን ትክክለኛ ኢንቴንሽን አይደለም። ፍሬዘር ወንጀሉን ላወጣ ነው ላጋልጠው ነው የሚለው። ይሄንን እሱና ፈጣሪ ናቸው የሚያውቁት፣ እኔ አላውቅም። ምክንያቱም አሁን እየሰማን ያለነው ዋን ሳይድድ ስቶሪ ነው፣ ከአንድ ወገን ብቻ ነው ያለው። ሶፎንያስ ላይ ነው ድንጋይ እየተወረወረ ያለው። ፍሬዘር በዚህ ጉዳይ ላይ ትክክል ይሁን አይሁን የምናውቀው ነገር የለም፣ የታወቀ ነገር የለም። የሱን ነው ይዘን እያወራን ያለነው። በቂ ማስረጃ አለ፣ የጽሁፍ አለ፣ የድምጽ አለ። እንግዲህ አይታችሁ ሰምታችሁ ፍረዱ አለ። ራሳችሁን ጠብቁ፣ እኔ ሌላ ሰው እንዲበከል አልፈልግም አለ። ከዛ እንደገና ደግሞ ለማስረጃ እንዲሆን የሶፎንያስን ስልክ ሊቀበሉ ፈልገው ነበር። ሶፎንያስ ነቃ፣ ከዛ በኋላ ሄደ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዳግል ምልክታ ዳጊ ሲቪው የዩቲዩብ ቻናል ተከታታዮች እንደምን አላችሁ? በቲክቶክ በትላንትናው ዕለት በነበረን የመረጃ ሰዓት ላይ ከጋዜጠኛ ሶፎንያስ ዋሲሁን ጋር በተገናኘ ናዝሬት አዳማ ላይ የሆነውን እንግዲህ በተለይም ደግሞ የማህበራዊ ሚዲያ ተጠቃሚ ሆናችሁ ሁሉንም ነገር ሰምታችኋል ብዬ ተስፋ አድርጋለሁኝ። እንግዲህ ጋዜጠኛ ሶፎንያስ ዋሲሁን የግብረ ሰዶማዊ ተከታይ ነው፣ ግብረ ሰዶማዊ ነው፣ ይሄንንም ማረጋገጥ ያለው ያለ አዳማ የሚገኝ አንድ ወጣት ፍሬዘር የሚባል ይህንን ቲክቶክ ላይ ቪዲዮ ተቀርጾ ሶፎንያስ ከአዲስ አበባ ፍሬዘር ጋር አዳማ ሄዶ ያንን ድርጊት ለመፈጸም ከዛ በኋላ ግን በቪዲዮ ቀርጾ እንዳጋለጠው ከዛም በፊት ከሱ ጋር ያደረጋቸውን የቴክስት ምልልሶች እንዲሁም ደግሞ የድምጽ መልእክቶች በተመለከተ እንደዚሁ ይፋ አድርጓል። እናም እሱን አጋልጫለሁ ብሏል። ይህ አይደለም ዛሬ እዚህ ጋር ያመጣኝ ጉዳይ። እሱ የሰጠው ቃለ ምልልስ አለ። እዛ የሰጣቸው ቃለ ምልልሶች ላይ እኔን ጥርጣሬ እንዲገባኝ ያደረጉ የእሱ ንግግር ራሱ ጥርጣሬ እንዲገባኝ ያደረጉ ቦታዎች አሉ። ወደ 1 ሰዓት ከ02 ደቂቃ ከ28 ሰከንድ ነው ከእይታ ቲቪ የሚባል የዩቲዩብ ቻናል ላይ ቃለ ምልልስ ያደረገው። ልጁ የሚያወራቸው ነገሮች አሉ። ለኔ ግን አሁን የምላችሁን ሐሳብ ያስረዳልኛል ብዬ ያመንኩትን 9ኛው ደቂቃ ላይ 21ኛው ደቂቃ ላይ እና 24ኛው ደቂቃ ላይ የሆነ የተምታቱ የሚመስሉ የተናገራቸው ሐሳቦች አሉ። እነሱን ኢላቦሬት ወይም ደግሞ እነሱ ላይ ጥያቄ ማንሳት እፈልጋለሁኝ። እሱን ቃለ ምልልስ የሰራችው ልጅ እነዚህን ጥያቄዎች አላነሳችም። እኔ እዛ ቦታ ላይ ቢሆን እነዚህን ጥያቄዎች በደንብ እጠይቀው ነበረ። ፍሬዘር እንግዲህ እንደሚታወቀው እዚሁ ማህበራዊ ሚዲያ ላይ ታዋቂ ነው አሉ። የዩቲዩብ ቻናልም አለው፣ የቲክቶክ ገጽም አለው። ከ300 ሺህ በላይ ፎሎወር አለው ቲክቶክ ላይ። በተለይም ደግሞ አሁን ይሄን ነገር ከተናገረ በኋላ ከ10 ሺህ 15 ሺህ በላይ አዳዲስ ፎሎወሮች እንዳገኘ እዚሁ ቃለ ምልልስ ላይ ይናገራል። ከዚህ በተጨማሪ የዩቲዩብ ቻናሉም እንደዚሁ ከ100 ሺህ በላይ ሰብስክራይበር እንዳለው ተናግሯል። እንደዚሁ የሰብስክራይበሮቹ ቁጥር ከፍ እንዳለለት ከዚህ ጉዳይ በኋላ ተናግሯል። ፍሬዘር የተማረው ትምህርትና ስራው ከብረት ጋር የተገናኘ ነው። በያጅ ይመስለኛል ስራው እሱ ነው። እንደምታዩት ከኔም ወጣት ነው። እኔ ጎልማሳ ነኝ፣ እሱ በጣም ወጣት ነውና
የዩቲዩብ ቻናሉ ላይም ሆነ የቲክቶክ ገጹ ላይ የሚያነሳቸው ርዕሰ ጉዳዮች ከወሲብ ጋር በተገናኘ ነው። በተለይም ደግሞ ሴቶች ለወንዶች ራሳቸውን ሁሌ አልጋ ላይ ማስደሰት እንደሚጠበቅባቸው፣ ለባላቸው ምንጊዜም ዝግጁ ሆነው መገኘት እንዳለባቸው፣ ትዳራቸውን ሴቭ ለማድረግ፣ ትዳራቸው እንዳይፈርስ ለማድረግ፣ ልጆቻቸው እንዳይበተኑ ሁሌ ወንዶች ቴስቴስትሮናቸውን ሪሊዝ ማድረግ ስላለባቸው ለባሎቻቸው ዝግጁ ሆነው መገኘት አለባቸው። እነዚህ የኔ ቃሎች አይደሉም፣ የራሱ የፍሬዘር ቃሎች ናቸው። እዚህ ላይ ምክር ይሰጣል። ልብ አድርጉ። የጋብቻ ጉዳዮች ባለሙያ አይደለም፣ የስነ ልቦና ባለሙያ አይደለም፣ ሴክሲዮሎጂስት አይደለም። የግብረ ስጋ ግንኙነትን ወይም ደግሞ በትዳር ውስጥ ያለን የወሲባዊ መጣጣም በተመለከተ የሚያወራ ሳይንስ አለ፣ ሴክሲዮሎጂ ይባላል። ኢትዮጵያ ውስጥ 2 ባለሙያዎች እንዳሉ አውቃለሁ። ሴቶች ናቸው፣ አሜሪካን ሀገር የተማሩ ናቸው። እኔ ከሀገር እስከወጣሁበት ጊዜ ድረስ ይሰሩ የነበረው ስራ ራሱ ሌላ ነው። አንዷ ኢሴ ውስጥ ሰራ እንደነበር አውቃለሁኝ። እና ይሄን ሴክሲዮሎጂስት የሚባሉ ባለሙያዎች የሚሰጡትን ምክር ነው ፍሬዘር ደፋሩ የብረት ባለሙያው እየሰጠ ያለው። የብረት ባለሙያ ሆኖ ስለ ወሲባዊ ግንኙነት በተለይም ደግሞ በትዳር ውስጥ መደረግ ስላለበት ወሲባዊ ግንኙነት ማውራቱ አይደለም ደፋር ያስባለኝ። ምክንያቱም በአሁኑ ሰዓት ጂሜል አካውንት ያለው ሁሉ የዩቲዩብ ቻናል ባለቤት ነው። የዩቲዩብ ቻናል ባለቤት መሆኑ ብቻ ሳይሆን ማንም ሰው ተነስቶ የሚያወራበት ጉዳይ ነው። በጣም ብዙ ተከታዮች ያላቸው ሰዎች ደግሞ ሀገር ላይም ትውልድ ላይም የሚፈጥሩት ጥሩ የሆነ ተጽዕኖ እንዳለ ሁሉ የሚያስከትሉት ጉዳትም አለ። ፍሬዘር ይሄንን ምክር የሚሰጠው ከህይወት ልምድ ተነስቼ ነው ይላል። ከህይወት ልምዱ ተነስቶ ምክር የሚሰጠው ፍሬዘር አንድ ሪሌሽን ውስጥ ነበረ፣ ልቡን ሰብራው ሄደች። ከዛ በኋላ ነው ወደ ቲክቶክ መጥቶ እንዲህ አይነቱን ሐሳብ መስጠት የጀመረው። ከአንድ ሪሌሽን በኋላ ከአንድ ጾታዊ ግንኙነት ከአንድ ከሴት ጋር ከነበረ ግንኙነት ተነስቶ ጥላው ሄደች ወይም ደግሞ ከዳችሁ፣ ከዛ እንዲህ አይነት ምክር መስጠት ጀመረ። የመካሪው አይደለም የሚገርመው፣ የተመካሪው ነው። ተመካሪው ምን ፈልጎ እሱ ጋር እንደሚሄድ እኔ አላውቅም። የተሻለ መካሪ ጠፍቶ ነው፣ የተሻለ ባለሙያ ጠፍቶ ነው ሰው ማህበራዊ ሚዲያ ላይ ቁጭ ብሎ ይሄን ነገር የሚከታተለው። እድሜያቸው ከስንት እስከ ስንት ያሉ ሴቶች ናቸው ቁጭ ብሎ የሱን ምክርስ የሚሰሙት የሚጠይቁት ባለትዳሮች። ከዚህ በተጨማሪ ሌላው ማንሳት መጠየቅ ያለብን ጉዳይ ምንድነው? እነዚህ ተመካሪዎች በተመከሩት መሰረት ሄደው ትዳራቸውን ማዳን ችለዋል ወይ? ይሄም መነሳት ያለበት ጉዳይ ነው። ይሄን ለሱ እንተወዋለን። ወደ ሶፎንያስ ዋሲሁን ጉዳይ እንምጣ። ቃለ ምልልሱ ሲጀምር ድምፁ ይሄ ነው። አብረን እየሰማን ከዛ በኋላ ስለ ጉዳዩ እናወራለን። በጣም ጥሩ ነው። ይሄንን ማስረጃ ባትይዝ ኖሮ እሱ በግሩ ባይመጣ ቴክስቱን ባታደርግ ድምፁን ባንሰማ ጥሩ ነው ይሉና ግን እንዴት በዚህ ስልክስ ነገሮችን አስታሞ አብሮ እንደዚህ ፊት በደንብ ተመሳስሎ ማውራት ይቻላል? ነገር ግን በቃ አስቢስ ከዛ ጀምሮ አምጥቼው እንዴ መንገድ ላይ እኮ ሲያሳሸኝ አስቢ ምንድነው ሄርሊና እያለ ሲነካከኝ በቃ ያለኝ ሐሳብ አስገብቼ አሁን አመለጠ በቃ ይሆናል በዝ እንትን ይላሉ በቃ እንደተያዘ አይነት ሰማይ ለተቀማጭ ቀርቡ ነው ይላል ሀገሬ ሰው ስተረትና ያሳዝነኛል። እንደ አንድ ሂዩማኒቲ እንደ ሰው ስታስበኝ ያሳዝነኛል። ነገር ግን እሱ አሳዝኖኝ ይሄን ነገር ባላደርግ ይሄ ሰይጣናዊ የሆነ ሰው በፍጹም በምንም ተአምር ከተመሳሳይ ጾታ ጋር ከራሱ አቻ ከሆነ ሰው ጋር እንደዚህ ያደርጋል የሚል ይሄ አይምሮ ይፈቅዳል የሚል እምነት የለም። ለምን ይህን አስጠያፊያችንን የትኛው በጴንጤም በዋቄ ፈታል በእስልምናም በኦርቶዶክስም በየትኛውም ኢትዮጵያ ውስጥ ሰምቼም አላውቅም እንደዚህ አይነት አስጠያፊ። መጀመሪያ የሰማችሁት የፍሬዘርን ድምጽ ነው። ከዛ በኋላ ደግሞ ፍሬዘር ሶፎንያስን ከአዲስ አበባ ወደ ናዝሬት እንዲሄድ ካደረገው በኋላ ቪዲዮን ተለቆ አይታችሁታል። ሶፎንያስ መሬት ላይ የተንደባለለ አረምን አረኩኝ እያለ እነሱ ሊደበድቡት ሲጋበዙ የሚታይበት አለ።
እንዲህ አይነት ወንጀልም ከሆነ ሲጀምር ሶፎንያስ ዋሲሁን በዚህ ጉዳይ ተጠርጥሮ በህግ ጥላ ስር አልዋለም። ሲጀምር ሲቀጥል ተጠርጣሪ እንኳን ከሆነ ወይም ደግሞ እነሱ ይህንን ነገር ማድረጉ ትክክል አይደለም፣ ተገቢ አይደለም፣ በቂ ማስረጃ አለን ካሉ እዛ ቦታ ላይ ፖሊስ እንዲገኝ ማድረግ ነበረባቸው። ከፍሬዘር ጋር ሲቀያየር የነበረው ሶፎንያስ ዋሲሁን ሲቀያየር የነበረው የጽሁፍ መልእክት አለ፣ የድምጽ መልእክት አለ። ይሄ ከበቂ በላይ ማስረጃ አለን ብለው እዚሁ ቃለ ምልልስ ላይ ፍሬዘር ሲናገር ተሰሙታላችሁ። አሁን ቀደም ሲል ደግሞ ከፍሬዘር በኋላ የተናገሩት ሰውዬ አብረው ከፍሬዘር ጋር ሄደው ሶፎንያስን ለመያዝ ጥረት ካደረጉ ሰዎች መካከል አንዱ ናቸው። ትልቅ ሰው ናቸው። የልጅ ልጅ አይቻለው ይላሉ። ይህ ነገር በኢትዮጵያ የለም፣ በዋቄ ፈታም በእስልምናም በክርስትናም የተወገዘ ነው ይላሉ። ትክክል ነው። ይሄ እንስማማለን። ፖሊስ ለምንድን ነው ቦታው ላይ እንዲገኝ ያላደረጉት? እጅ ከፍንጅ ተያዘ ነው የሰማ ነው። እጅ ከፍንጅ የተያዘው እንዴት ነው? ምን ሲያደርግ ነው እጅ ከፍንጅ ሶፎንያስ ዋሲሁን የተያዘው? በእርግጥ ከአዲስ አበባ ተነስቶ ናዝሬት ሄዷል። ናዝሬት የሄደው ደግሞ ግብረሰዶም ለመፈጸም ነው። ግብረሰዶም ለመፈጸም ከአዲስ አበባ ተነስቶ አዳማ ሲሄድ አንደኛ የምስራቅ ሸዋ ፖሊስ ዞን እዛው አጠገባችን ነው ያለው አሉ። ምክንያቱም ሶፎንያስ ዋሲሁን የዛኑ ቀን ናዝሬት ሄጄ ላፕቶፕ ልቀበል ሌቦች ሊዘርፉኝ ነበረ ብሎ ሶሻል ሚዲያው ላይ ማህበራዊ ሚዲያው ላይ ፌስቡክ ላይ ይሁን ሌሎች የሚጠቀምባቸው ቦታዎች ላይ ጽፏል የሚል ነው። እነሱ ያነሱት ጥያቄ እዚህ ቃለ ምልልስ ላይ ምንድነው? ሶፎንያስ ዋሲሁን ናዝሬት አዳማ መጥቶ እንዲህ አይነት ነገር ሊፈጸምበት ከሆነ የምስራቅ ሸዋ ፖሊስ ዞን እዚሁ አጠገባችን ነው ያለው፣ ለምንድነው እዛ ገብቶ ያላመለከተው አሉ። እሺ ሶፎንያስ አላመለከተም። እናንተ ግን የኔ ጥያቄ ደግሞ የሚሆነው ይሄንን ወንጀል ሰርቷል፣ በቂ ማስረጃ አለን ብላችሁ ስታስቡ ሶፎንያስ ከአዲስ አበባ ተነስቶ አዳማ እስኪደርስ ለምንድነው ፖሊስ ያላዘጋጃችሁት? የጽሁፍ ቴክስት ሜሴጅ አለ፣ እንደገና ደግሞ የድምጽ መልእክት አለ። ይሄ ከበቂ በላይ ነው። ማህበራዊ ሚዲያ ላይ ፍሬዘር የለቀቀው ማለት ነው። ይሄን ማድረግ ለምንድን ነው ያልቻልከው? ለምን? በቂ የሆነ ማስረጃ ካለህ ማለት ነው። እነዚህ በደንብ ልንጠይቃቸው የሚገቡ ጉዳዮች ናቸው፣ ከራስ ንግግር በመነሳት ማለት ነው። ያው ጋዜጠኛው ስላልጠየቀችው እንዳልኳችሁ አሁን እኔ ትኩረት የማደርግባቸው ቦታዎች 9ኛው ደቂቃ፣ 21ኛው ደቂቃ እና 24ኛው ደቂቃ ላይ የተናገራቸውን ነው። ወደ 9ኛው ደቂቃ እንሂድ። ከ8ኛው ደቂቃ ከ51 ጀምሮ ያለውን አብረን መስማት እንጀምር። በቲክቶክ ደግሞ ወደ 290 አካባቢ ነው አሁን ላይ። አሁን ከተፈጠረ በኋላ ኦልሞስት በአንድ ቀን በሚባል ደረጃ 10,000 ሰብስክራይብ ጨምሯል ዩቲዩብ ላይ ብቻ። ቲክቶክ ላይም ኦልሞስት 315,000 ምናምን ቅድም ነው ጠዋት ሳይሆን እንደዛ ገብቷል። 100,000 ማለት በቀን የጨመረው ነው። እንደዛ ሳይሆን 290 ነበረ 315 ከሆነ ወደ 10,000። ስለዚህ አንተ ራስህ ጥሩ ትንቀሳቀስ ነበር ማለት ነው ሶሻል ሚዲያው ላይ ማለት ነው። ኧረ እኔ ሶሻል ሚዲያ ሲጀመር ሰራለሁ እንዴ ከ2 ዓመት ነው ሶሻል ሚዲያ ላይ ሶሻል ሚዲያ ነገር አውቀዋለሁ። እና ያ በእንዲህ እንዳለ ነው በውስጥ ሳየው በቃ ሊያወራኝ ፈልጎ ከዚህ ተጋብዣለሁ አዲስ አበባ ላይ ኢንተርቪው ሰጥቻለሁ እና መልክ ሚዲያ የሚባል እዛም ስለሰጠው ምናልባት እሱ ፈልጎ ከሆነ ብዬ ነበር ውስጥ የገባሁትና ፈታም በላለኝ ደስ አለኝ። ፈታሾ ስለሆነ ፈታም በል ሲለኝ ቃሉን የፖድካስቱን ስም ተጠቅሞ ኢንተርቪው ሊያደርግ ስለመሰለኝ ደስ ይለኛል። በምን መልኩ ብዬ ነው የጠየቁት። ምንድነው አንተ ደስ የሚል ብሎ መለሰልኝ። አሁን እዚህ ጋር ግራ ገባ። ምንድነው ማለት ነው አንተ ደስ የሚል ማለት ነው? ሶፊ አታወዛግበኝ ምንድነው ስለው በቃ ተዋል ማለት አስቀየምኩት መሰለኝ። ምናልባት ከዘመኑ ጋር ሳልጓዝ ቀርቼ ኢንተርቪው የሚያደርጉ ሰዎች ቋንቋ አላወኩም የሚለው ነገር ተሰማኝ። ሶፊ ችግር የለም አስረዳኝ ምንድነው ስለው ዩዘር ኔም ላክልኛል የቴሌግራሙን ላኩለት። እስከዚህ ስቴፕ ድረስ አልገባህም ምንም ነገር እስከ ዩዘር ኔም ድረስ እንዴት ላክ ይችላል? ምክንያቱም እኔ የማውቀው ታዋቂ ጋዜጠኛ እንደሆነ ብዙ ቦታዎች ላይ ተገኝቶ ብዙ ነገሮች እንዳደረገ ነው የማውቀው እንጂ በምንም አውቅ አልችልም። ከገባ በኋላ ፍሬ አለኝ። እዛም ቪዲዮም ላይ አለ እያንዳንዱን ነገር በነገራችን ላይ የደበቁት ነገር ያወራነው ነገር በሙሉ እንትን ያልኩት። ከዛ ግን የሚገርምሽ ነገር ደረትህ ሄርሊ ነው ብሎ ላከልኝ። ራንድ ማለት ምንም ከዛ በፊት ሰላም ነበረ ማለት ስለ ሰላምታ ነበረ። ከዛ ላይ ድንገት ነው ይሄንን ቴክስት የጻፈለም። በቃ እንደዚህ ያወራ ፍሬ አለኝ ወይ ያልኩት ደህና ነኝ አልኩት። ከዛ ደረትህ ሄርሊ ነው ምናምን አይነት ነገር ማለት አድናቆቴን ገልጬለታለሁ። መጀመሪያ እንደው ስክሪንሾት ነው ባወራሽ ደስ ይለኝ ነበር። ነገር ግን
በጣም በቃ አድናቂ ነኝ አይን ነገር አልኩት። እኔም ያንተን ሾርት ቪዲዮዎች እመለከታለሁ ምናምን አለኝ። ስለምትመለከትልኝ ቴንክ ምናምን ካልኩት በኋላ ደረተ ሄርሊ ነው ያለኝ። እንደዛ ነገር ነው የዚህ ሰዓት ገባ። ከዛ በኋላ ወዲያው ነው ተመልሼ ስክሪንሾት ማድረግ ጀመርኩ። ከዛ እያንዳንዱን የምናው ምክንያቱም አውቃቸዋለሁ እንደዚህ አይነት ሰዎች በምን አይነት መንገድ ውስጥ እንደሚያልፉ ስለማቅ ከዚህ የመጀመሪያ አይደለም እሱ ገብቶሻል። ከዚህ በፊት ያው በየሰው ስለሚደርስባቸው እኔም ጋር ይመጡና ጥያቄ የሚያቀርቡ ሰዎች አሉ። አጥረግርጌ ነው መልሳቸው። የመጀመሪያ አይደለም ማለት እንደማንኛውም ሰው መጥቶ በውስጥ የሚጠይቁ ሰዎች ነው። እንደዚህ የጌይ ወሬ የሚያወሩ ሰዎች ማለት ነው። ከዚህ በፊት ገጥሞ ያውቃል? ኖርማል አንዴ ማንም ጋር እኮ ነው የሚያወሩት እነሱ። ምን ሰው ይመርጣሉ እንዴ? ኦኬ ገጥሞ ያውቃል ስልሽ በአካል ምናምን አይደለም። ገብቶኛል እኮ ፖስት ማድረጉ ራሱ ሶሻል ሚዲያ ላይ መጥቶ እንደዚህ ለማውራት ይሞክራሉ። አዎ ይሞክራሉ። ከዛ በቃ ጀስት ገባኝ ስክሪንሾት ማድረግ እዚህ ጋር ነበረ የምትጠይቀው ልጅ ጥሩ ሄዳ ነበር። አሁን ይሄ ከ8 ከ51 እስከ 11ኛው ከ51 ደቂቃ ድረስ ያለው ነው። እዚህ ላይ ፍሬዘር ሲያወራ እንደ ሶፎንያስ ዋሲሁን ያሉ ሰዎች ከዚህ በፊት አጋጥመውት እንደነበር ይናገራል። አንደኛ ማህበራዊ ሚዲያ ላይ እንግዲህ እኔም አሁን ወደ 6-7 ወር አክቲቭ ሆኛለሁኝና እዚህ ማህበራዊ ሚዲያ ላይ የመጀመሪያው እንዳልሆነ እንዲህ አይነት ነገር ሲያጋጥመው አሁን እንግዲህ ለሶስተኛ ጊዜ ሊሆን ይችላል፣ ለሁለተኛ ጊዜ ሊሆን ይችላል፣ ለአራተኛ ጊዜ ሊሆን ይችላል። ሲያጋጥመው ግን እያጠረገረገ ነው የሚያባራቸው። ስለ ግብረ ሰዶማዊነት የሚያወሩ ሰዎች ይመጣሉ እሱ ጋር በውስጥ መስመር ይጠይቁታል። ሲጠይቁት እያጠረገረገ ይመልሳቸዋል። ሶፎንያስ ከነዛ ሰዎች እንዴት ተለይቶ ፍሬዘር ማስረጃ ሊይዝበት ቻለ? ለምን እንደሌሎቹ ሰዎች ከዚህ በፊት እንዳጋጠሙት አጥረግርጎ አላባረረውም? የሱ ሲሆን ወደ ኋላ ተመልሶ ስክሪንሾት እያደረገ እንደ ማስረጃ መያዝ ጀመረ። ከዛ በኋላ እንደውም ከሱ ጋር ያለውን እንዲህ አይነቱን ግንኙነት እንዲህ አይነቱን ወሬ አስቀጠለውና ከዛ በኋላ አሁን የደረሰበት ደረጃ ደረሰ። ለምን? አሁን የኛ ጥያቄ መሆን ያለበት የኔም ጥያቄ የሆነው ለምን ፍሬዘር ሶፎንያስ ዋሲሁንን በተመለከተ እንዲህ ማድረግ አስፈልገው? ከዚህ በፊት አጋጥሞታል። ከዚህ በፊት አጋጥሞት ለህግም አልተናገረም። ፍሬዘር ለህግ አልተናገረም፣ ለፖሊስ አላመለከተም። ይሄ ወንጀል ነው። 1958 ዓ.ም የወጣው በእርግጥ ተሽሯል በ1996ቱ የወንጀል ህግ። ግን ይህ ግብረ ሰዶማዊነት በሀገራችን በጣም የሚጠላ የሚወገዝ ወንጀል መሆኑን የምታውቁት 1958 ዓ.ም በወጣው በአፄ ኃይለ ሥላሴ ዘመን በ1958ቱ የወንጀለኛ መቅጫ ህግ አንቀጽ 600 ላይ ግብረ ሰዶማዊነት የተወገዘና የሚያስቀጣ ወንጀል እንደሆነ ተቀምጧል። 1996 ዓ.ም ግንቦት ወር ላይ በወጣው የወንጀል ህግ ደግሞ አንቀጽ 629 ፕሪንሲፕሎቹ ወይም ደግሞ መርሁ ተቀምጧል። ግብረ ሰዶማዊነት ወንጀል እንደሆነ ወንጀል በመሆኑ ምክንያት በቀላል እስራት የሚያስቀጣ ነው ይላል። አንቀጽ 630 ላይ ስትሄዱ ደግሞ ዝርዝሩ ተቀምጧል። በእርግጥ ከ7 ዓመት እስከ 15 ዓመት የሚያሳስር ነው ግብረ ሰዶማዊነት። ይሄንን በደንብ ወደ በኋላ ላይ የህጉን ጉዳይ እናነሳለን። ግን ፍሬዘር አላመለከተም። ስለዚህ የሶፎንያስ አዲስ አይደለም ለሱ ሲያወራ ማለት ነው። አሁን እንደሰማችሁት ፍሬዘር ከዚህ በፊት አጋጥሞታል። ማህበራዊ ሚዲያ ላይ እንዲህ አይነት ሰዎች ይመጣሉ፣ ያጋጥማሉ፣ ሁሉንም ያጋጥማል ይላል። ሰርቬይ ሰርቷል፣ ጥናት ሰርቷል። ምን ያህሉ የማህበራዊ ሚዲያ ተጠቃሚ ስለ ግብረ ሰዶማዊነት ያወራል? እኔ እንግዲህ እንደሱ 300,000 ባይሆንም 23,000 የሚደርሱ ፎሎወሮች አሉኝ ቲክቶክ ላይ። የትኛውም እኔ ጋር መጥቶ ስለ ግብረ ሰዶማዊነት ያወራኝ የለም። እንግዲህ ሼባና አንተ ካልተባልኮ በስተቀር ማለት ነውና ማንም አላወራኝም፣ አውርቶኛ አያውቅም። እንዲህ አይነት ጀጅመንታል የሆኑ ጥናት የሚፈልጉ ግን ጀጅመንታል የሆኑ ነገሮች ተዛብተው ያዛቡናል። ስለዚህ እነዚህ ጥያቄዎች መጠየቅ አለባቸው። ሰዎች ለምንድን ነው እሱ ጋር ስፔሲፊካሊ ፍሬዘር ጋር ለምንድን ነው ስለ ግብረ ሰዶማዊነት የሚያወሩት? እኔ እንደዚህም ብዬ አስባለሁ። ለምን ነው የሚያወሩት? አንደኛ ልምድ ካለው እነዚህን ሰዎች ልክ ሶፎንያስን እንዳወራው አውርቷቸው ማስያዝ ነበረበት።
አላስያዛቸውም። ዋይ ለምን ሶፎንያስን ሲሆን ለምን አስያዘው? ከዛ ሰዎች ምን አሉት? እንደውም አንተ የግል ጠብ አለ ከሱ ጋር አሉት። እውነት ነው፣ የግል ጠብ ያለው ያስመስላል። ከሱ በፊት ያሉትን አላስያዘም። እሱን ለማስያዝ መነሳቱ ለምን የሚል ጥያቄ ያስነሳል። ለምን ይሄን ያህል ጊዜስ ሲሄድ ለምንድን ነው ለቤተሰቦቹ ያልተናገረው? እንዲህ አይነት ነገር አጋጥሞኛል፣ እንዲህ እያረኩኝ ነው፣ ይሄ ደግሞ ይወራል። ለምንድን ነው ለቤተሰቡ ያላወራው? ይሄን ለምን ጠይቃለን? እኔ ጠይቃለሁ። ምክንያቱም ልንድን የምንችለው ለምን ብለን ስንጠይቅ ነው። የተሰጠንን በሙሉ ሳናላምጥ የምንውጥ ከሆነ ችግር ውስጥ ይከተናል፣ ችግር ውስጥም ከቶናል። ስለዚህ ፍሬዘር ይሄንን ያደረገው ለምንድን ነው? ሶፎንያስ ዋሲሁንን በእንዲህ አይነት መንገድ ሊሄድበት የቻለው ለምንድን ነው? 9ኛ ደቂቃውን እዚህ ላይ እናቆማለን። 21ኛው ደቂቃ ላይ ደግሞ ልውሰዳችሁ። እዚሁ እይታ የሚባል የዩቲዩብ ቻናል ላይ ያደረገው ቃለ ምልልስ ነው። ከ20ኛው ደቂቃ 48ኛው ሰከንድ ጀምሮ ደግሞ እናዳምጥ እስኪ። ቼክ አደረግነው ግን በቃ ጀግና ነው። በቃ ትክክለኛ ነገር ነው ያቀረብከው። ኤአይ ነው ብለን ገምተን ነበረ፣ ግን ኤአይ አይደለም ማለት በዚህ ልክ ፈርዘር ተጉዞ ነው ቼክ ያደረጉት። ልክ መጣ እሱ በአካል የሰፈር ጓደኞች፣ ወንድም ወዳጆች ተባበሩ በዚህ ጉዳይ ላይ። ያው እንደ ጎረምሳዊ እንደ እንትን ስሜታዊ ሆነው ወዲያው አንተ ታዋልካቸው ሄዱ። ግን እንደ ትክክለኛ እንዳልከው ከስሜታዊነት ወጣ ብለህ ስታየው በእጃችሁ እንደመጣ ከስልኩ በዘለለ እሱን ወስዶ ለህግ ማስረከብ በሰዓቱ ለምን አልተቻለም? ምን ልናደርግ መሰለሽ የነበረው የአጋጣሚ ጉዳይ ሆኖ የ40 እና የ50 ሜትር ርቀት ነበር ያሰብነው ነገር ለመፈጸም ትንሽ የቀረ የሆነ ያው በሊዝ የሰሞን ቤቶች እየፈረሱ ናቸው። ከሆነ ኮሪደር ልማት በሚል ቤቶች ይፈርሳሉና የጓደኛዬ ቤት ፈርሷልና በዛ የተነሳ ጸጥ ያለ ቦታ ነበር፣ የተሸፈነ ቦታ ማለት ነው። እኔ ሐሳብ የነበረው እዛ ቦታ አስገብተን ስልኩን ተቀብለን መረጃ ቀርጸን መርቀቅ ነበር። ልክ ከየት መሰለሽ ያገኛት ፖስታ ቤት አይ ቲንክ ፖስታ ቤት ወርዳቸዋል። ፖስታ ቤት ጋር አዳማ ፖስታ ቤት ጋር ወርዶ ኮሜርሻል ባንክ ጋር እንደቆመ እኔም እዛ ጋር ነው የተቀበልኩት። መጥቻ አላቅም ስላለኝ ማለት ነው። አልፌ እንጂ መጥቻ አላቅም ነው። ከዛ ያጋጣሚ ጉዳይ ነው። እኔ ልቀበለው ሲሄድ ደግሞ ወንድሜ ጓደኞች ምናምን ተበታትነዋል እያዩ ነው። እንደውም ቲክቶክ ላይ የሆነ ቪዲዮ ሰራሁት ላይ እኔ እና እሱ አንድ ላይ ስንራመድ ያለ ፎቶ ሁሉ ተለቋል። እነሱ ናቸው ያሉት ራስ ያሰማሯቸው ማለት ነው። ከዛ በኋላ ከፖስታ ቤት ከንግድ ባንኩ ጀምሮ አመጣሁትና በቃ እያወራሁት በቃ እኔ አሁን በሱ ቤት እኔም አብሬው ጌኔ ማለት ነው። ገባሽ? ፒንክ ለምን ለበስክ ምናምን የሚል እኔ ፒንክ ራሱ የሚለው ነገር ፒንክን የለበስኩት እንዲለየኝ ነው። ፒንክን የለበስኩት ያለ እሱ ግን ቀይሮ በዛሬ ቀን ፒንክ እንዴት ለበስክ ይለኝ። ጨዋታው እንደዚህ ነው። ያው When I moved to a different country, I felt very lonely. I was far from my friends and the family and people that I loved. የሚጠይቀኝ ጥያቄዎች እንዳይነቃ በሚል የሆነ በቃ ጌዎች ችግር የለውም ሊያደርጉት የሚችሉት ወይ ደግሞ አያለው አንዳንድ የሚጠቀሟቸው አረንጓዴ ቢጫ የሚጠቀሟቸው የከለር ብዛቶች ስላሉ ያ ነገር ምናልባት አይምሮዬ ስለመጣ በቃ ይሁንለት ብዬ ነው ያወራሁት እንጂ ፒንክ እኔ እህቴ ነች ገዝታ የሰጠችኝ የቤተሰብ ስጦታ የልብስ ራሱ አረጋለሁ። ብዙ ቪዲዮዎችም ላይ ተሻለ እሰራበታለሁ። እኔ የልብስ ትርጉሙ ምን ይሄን ያህል ሚኒንግ ምንም አይመስለኝም። በሸሚዝም ሰራው በምንም ሰራው ይሄን ስለሽ ለራሴ ሪስፔክት የለኝም ማለት ሳይሆን በቃ በልብስ ተርጉሙ ዳትማች ኖቲስ አላደረም ምንም በቃ እኔ ምንም አይመስለኝ። ግን እንዲለየኝ ብዬ ስለማራቀው እኔ ስለ እንዲለየኝ ብዬ ነው ፒንክ ለብሻለሁ ታያሃለሁ ነው ነገር ግን በቃ እንግዲህ አስቢው ከዛ ጀምሮ አምጥቼው እንዴ መንገድ ላይ እኮ ሲያሳሸኝ አስቢ ምንድነው ሄርሊና እያለ ሲነካከኝ ያለኝ ሐሳብ አስገብቼ ያን ነገር ማስወጣት ይቻላል። ነገር ግን ትንሽ ቆም እናድርገውና አሁን ከ23ኛው ደቂቃ ከ27 ሰከንድ ላይ ደርሷል። እንግዲህ እስካሁን ያው ሄደ ሶፎንያስ አዳማ ደረሰ ናዝሬት። ከዛ በኋላ እሱን ያው ለማጋለጥ ያው ሰዎች አሰማርተዋል፣ ወንድሙን ጓደኞቹን እንግዲህ በእነሱ በኩል እሱን ለመያዝም ለማስያዝም ጥረት እያደረገ እንዳለ ነው እዚህ ጋር የሚያወራው። ከዚህ በተጨማሪ ግን ይሄንን በማድረጉ ምንድነው ማለት ዓላማው ማሳካት የፈለገው ምንድነው? ምክንያቱም ከበቂ በላይ መረጃ አለኝ ብሏል እና የሶፎንያስን እዛ ድረስ ሄዶ ተቀብሎ እንዲህ አይነት ነገር ውስጥ ለመግባት መወሰኑ ለምን የሚል ጥያቄ እዚህ ጋር ነው ማንሳት አለብን። እንቀጥል
ወደ 24ኛው ደቂቃ ከዚሁ ከ23ኛው ደቂቃ 27 ጀምረን እንቀጥል። ይቀጥልልን ፍሬዘር ራሱ ቅጥፍ ስል የሰፈሪ አንድ የሚያቀኝ ሰው አለ። ስሙ መጥራት አይጠበቅብኝም እዚህ ጋርና ምነው አብዬ ምናምን ሲለኝ አይ ሰላም ነው ባጃጅ ፈልጌ ነው እዛ ጋር አልኩት። ባጃጆች አሉ እዛ ጋር ጥፍ ምን ልቡታ ከዛ ይመስለኛል እንደዛ ብዬ ከሄድኩኝ በኋላ ከኋላ የተከተሉኝ ነበር የመደብኳቸው ግር ብሎ ሲመጡ ሳይቶ እንትን መስሎታል መሰለኝ ዞር ያልኩ ቼክ አደረጋቸው። ከዛ ዞር ሩጡ መጣ ማለት ነው። ምንድነው ምናምን ሲል በቃ እንደ ነቃ ሶፊ ዘሳ ምንም ማረጋቸው ስልኬን አወጣው እጁ የተያዘ ሰዓት ማለት ነው አይደል? እጄን ያዘው ሪፍት ቫልዩ ጋር ነው ገባሽ? እጅ አይደለም እጅ አልተያዝም ነው ናይ ነው ናና ብሎታይ ናና ያለው ሰዓት እዛ ጋር በቃ አሁን እዛ ጋር ልክ ልንታጠፍ ስንለው እዛ ጋር ያዘው ማለት ነው። ከዛ ዋና የምፈልገው መረጃ ነበር። ስልኬን እዛ ጋር ስቀርጽ የነበርኩት እኔ ለምን ነው የምትቀርጸው ሁሉ ሲል ነበር። አይተሽ ከሆነ ድምፁን ዝም ብላችሁ እዛ ለምን የምትቀርጸው ምናምን እያለኝ ነበር። እኔ ፐርሰናል ግጭት የለኝም ከሱ ጋር በነገራችን ላይ እንዳልኩሽ። አዎ የሆነ ቪዲዮዎች ላይ እኔ መጀመሪያ ገና የዩቲዩብን ሳፍለቀው ቲክቶክ ነበር ነው ተቆርጦ ነገር ያየሁት የነበረውና ካንተ ጋር እንገናኛለን ካንተ ጋር በመንገናኛው ምናምን ስትል ፐርሰናል ኬዝ ያለባችሁ ስም አጠፋ። እኔ በነገራችን ላይ ቪዲዮን ለመልቀቅ ሁሉ ሐሳብ አልነበረኝ። በቃ የሆነ ፕራይቬት አድርጌ በህግ አሳውቄ እንዲያዝ ነበር ላደርግ። ነገር ግን ይቅድም ግን ሳትመልስልኝ አላልኩም። ስለዚህ እንደመጣ እሱ አንጠልጥላችሁ ያው ኦብቪስሊ ሁሉም ጥያቄ ስለሆነ ነው ለህግ ወስዶ ማስረከብ ለምን አልተቻለም? እንዴት ተረበሻ ያልኩሽ ሰው መጥቶ በተበተ ምንድነው ምናምን ብሎ በከባ ሲፈጥር እኛ ሳይነቃብን እኔ አውቄ ጥፍ አድርጌ ላስገባው ነበር ሐሳብ። ግን እዛ ጋር ሲነቃ ምን እናርግ? መቼም እንደ አህያ እንደ በግ የጎተትና መስሎ ይዘለ በቃ እዛው ጋር ሲታገላላይሽው ቪዲዮ ላይ በቃ ለቀቁኝ ምናምን ሲል ተጀመረ። እዛው ጋር እንዳያመልጥ ያው ቪዲዮ ተያዘ። ስልኩን ልንወስድ ጥረት አደረገ ግን በቃ ልናገኝ አልቻለም። እና የበንዲ እንዳለ ነገሩ እንደዛ ሆነ ይችላል። ከዚህ በላይ መሄድ አያስፈልገን። ይሄንን የፍሬዘርን ጉዳይ በተመለከተ ምናልባት ማየት የምትፈልጉ ካላችሁ የእይታ የዩቲዩብ ቻናል ላይ ገብታችሁ ልታዩት ትችላላችሁ ሙሉን። እኔ እነዚህን በተለይ 9ኛው ደቂቃ 21 እና 24ኛው ደቂቃ ላይ ያሉትን ነገሮች እንግዲህ በደንብ እንድናያቸው ፈልጌ አንስቻለሁኝ። አሁን የመጨረሻው ላይ 24ኛው ደቂቃ ጀምሮ ያለውን ለማየት ብንሞክር ሶፎንያስ ነቃ ይላል። እሱን ይዞ እየሄደ እያለ ከዛ በኋላ ሶፎንያስ መሬት ላይ ወድቆ ያለውን ቪዲዮ እንዳያችሁ ተስፋ አድርጋለሁኝ። ከዛ በኋላ አረተውኝ ሲላቸውም የሚታይበት ቦታ አለ። ፍሬዘር ስራ ቦታው አጎቱ ጋር የሚሰራው ራሱ እንደተናገረው ዱላውላ ይዞ ወጥቶ ነበረ። በዱላ ሊደበድብ ማለት ነው። በጣም የሚገርመው ነገር ለህግ ማሳወቅ እንዳለበት አውቋል። ባያውቅም ግን እንዲህ አይነቱ ነገር ያው ሌባ ተይዞ ዱላ ይጠየቃል ወይ? በኢትዮጵያ ህግ ይጠየቃል። 1952 ዓመተ ምህረት በወጣው የፍትሐብሔር ህግ ignorance of law is no excuse ይላል። ህግን አለማወቅ ይቅርታ አያስጠይቅም። ስለዚህ ሌባ ያስኩ ብለህ በዱላ መደብደብ አትችልም በኢትዮጵያ ህግ። ስለዚህ እነ ፍሬዘር ለመደብደብ ሞክረዋል፣ መሬት ላይ ጥለውታል። ይሄ በኢትዮጵያ ህግ የተከለከለ ነው። አለቅ አንድ ሰው ጥፋት ካጠፋ ለፖሊስ ጥፋት ጠፋብኝ ተበደልኩ የሚል ሄዶ ለፖሊስ ያመለክታል። ፖሊስ ተገቢውን ምርመራ ያደርጋል፣ ያጣራል። የፖሊስ ስራ ነው ይሄ። ህግ አስፈጻሚ አካል አለ። ይህ ህግ አስፈጻሚ አካል ይህንን ጥፋት ያጠፋውን ሰው በቂ ማስረጃ ሲያገኝ በቁጥጥር ስር ያውላል፣ ምርመራ ያደርጋል፣ ቃል ይቀበላል። ይሄ የህግ ሂደት ነው። እዚሁ ፍሬዘር የተናገረው ነገር አሁን ሰምታችሁት ከሆነ የድምጽ ማስረጃ አለኝ ብለዋል። ይሄ አስደመጥኩት የሚለው የጽሁፍ ማስረጃ አለኝ ብለዋል። ይሄ ከበቂ በላይ ነው። የግብረ ሰዶማዊነት ኢንቴንሽን እንዳለ ወንጀል አልተፈጸመም። አሁንም የግብረ ሰዶማዊነት ወንጀል አልተፈጸመም። ኢንቴንሽን ነው ያለው። ሶፎንያስ ኢንቴንሽን አለው፣ ፍሬዘርም ኢንቴንሽን አለው። እዚህ ጋር ልብ አድርጉ። ሁለቱም ኢንቴንሽን አላቸው። ኢንቴንሽናቸውን ሁለቱም ተገላልጸዋል። ሶፎንያስ ለፍሬዘር ገልጿል፣ ፍሬዘር ለሶፎንያስ ገልጿል። የሶፎንያስ
ከፍሬዘር አንደበት እንደሰማነው የሶፎንያስ ትክክለኛ ኢንቴንሽን ነው፣ የፍሬዘር ግን ትክክለኛ ኢንቴንሽን አይደለም። ፍሬዘር ወንጀሉን ላወጣ ነው ላጋልጠው ነው የሚለው። ይሄንን እሱና ፈጣሪ ናቸው የሚያውቁት፣ እኔ አላውቅም። ምክንያቱም አሁን እየሰማን ያለነው ዋን ሳይድድ ስቶሪ ነው፣ ከአንድ ወገን ብቻ ነው ያለው። ሶፎንያስ ላይ ነው ድንጋይ እየተወረወረ ያለው። ፍሬዘር በዚህ ጉዳይ ላይ ትክክል ይሁን አይሁን የምናውቀው ነገር የለም፣ የታወቀ ነገር የለም። የሱን ነው ይዘን እያወራን ያለ ነው። በቂ ማስረጃ አለ፣ የጽሁፍ አለ፣ የድምፅ አለ። እንግዲህ አይታችሁ ሰምታችሁ ፍረዱ አለ። ራሳችሁን ጠብቁ፣ እኔ ሌላ ሰው እንዲበከል አልፈልግም አለ። ከዛ እንደገና ደግሞ ለማስረጃ እንዲሆን የሶፎንያስን ስልክ ሊቀበሉ ፈልገው ነበር። ሶፎንያስ ነቃ፣ ከዛ በኋላ ሄደ። ሲሄድ ግን በጣም የሚገርመው ፍሬዘር የወደቀ ስልክ አግኝቶ ነበረ። ፍሬዘር የወደቀ ያገኘው ስልክ የሶፎንያስ ስለመሰለው ነው ተውት ያላቸው። ከዛ በኋላ ግን ሲያዩት የጓደኛችን ስልክ ነው አለ፣ የሶፎንያስ አይደለም። በቂ ማስረጃ አለን፣ የቴክስት በቂ ማስረጃ አለ፣ የድምፅ ያለ ሰው እንዴት የሶፎንያስን ስልክ ይፈልጋል? ለምንድን ነው የሚፈልገው የሶፎንያስን ስልክ? የሰው ስልክ መቀማት ወንጀል እንደሆነ ስነ ፍሬዘር አያውቁም? ሶፎንያስን እንደዛ ማዋከባቸው ወንጀል እንደሆነ እንደሚያስጠይቃቸው አያውቁም? ይሄ በጣም ፋላሲ ነው፣ ይጋጫል። በቃ ሙሉ ንግግሩ ይጋጫል። እና ፖሊስ ራሱ ፍሬዘርንም ይዞ መመርመር አለበት። እኔ በሆን እንደዛ ነው የማደርገው። ቁጭ አድርጌ ጠይቀዋለሁ፣ ምንድነው ኢንቴንሽኑ? ከዚህ በፊት ራሱ እንደተናገረው ሌሎች ሁለት ሰዎች በውስጥ መስመር አውርተውት ሰድቦ አባራቸዋል። ሶፎንያስን ሰድቦ አላባረረውም። እነሱን ለምን አላስያዘም? ማስረጃ ስክሪንሾት አድርጎ ልክ ሶፎንያስን ረጅም እንዳወራው እነሱን ረጅም አውርቶ ለምንድን ያን ያላደረገው? ዋይ ለምን ብለዋል በስንቱ ለምን ብለን መጠየቅ አለብን። አለበለዚያ እውነቱን አናውቀውም። ይሄ ነው ሌላኛው ጉዳይ። ከዛ ሲቀጥል በጣም ነው የሚገርመው። ትላንትና ማታ ስራ አምሽቼ ነበርና ወደ ስራ ሲሄድም እየሰማሁት ነው የሄድኩት ይሄን ቃለ ምልልስ። ከዛ በኋላ ሌሊትም ሳልተኛ ነው ጨርሼ ነው የተኛሁት። ከሌሊቱ 8 ሰዓት አካባቢ ነው የተኛሁት እና በቃ ማለት በጣም ነው የገረመኝ። ማለት ሰው እንደዚህ እንዴት ተቃርኖ ነው፣ ሙሉ ተቃርኖ ነው። የፍሬዘር ንግግር በተቃርኖ የተሞላ ነው። ሙሉ በደንብ ያስጠረጥረዋል። እና በጣም የሚገርመው ምክር የሚሰጠው ለሴቶች ነው። እንደ ወንድ የወንድን ስሜት ነው የሚናገረው። እና ወንዶች ወደሱ የሚመጡት በእንዲህ አይነት ምክንያት ሊሆን እንደሚችል ይናገራል። እና ፒንክ ለብሶ ለምን ወጣ? ወንድ ልጅ ፒንክ አይለብስም። ፒንክ የሴት ከለር ነው፣ የሴት ከለር ነው፣ አይለበስም። ለምሳሌ እኔ እንደውም አጋጣሚውን ልንገራችሁ እዚህ አጠገቤም ስላለ ማለት ነው። ይሄ ናይክ በየአመቱ ብላክ ዊክ ሲመጣ የሚሰጠን ቲሸርት ነው። ይሄ የዘንድሮ ነው። ላይት አፕ ግሬትነስ ይላል። እዩት በደንብ። እቺ ግሬትነስ የምትለዋ ፒንክ ስለሆነች አልለብሰውም። እኔ ለሴት ነው የምሰጠው። ናይክ እንደምታውቁት የትልቅ ኩባንያ ነው፣ የስፖርት ትጥቅ አምራች ነው። እና እነሱ ችግር የለባቸውም። አውሮፓ ችግር የለበትም፣ አሜሪካም ችግር የለባቸውም። እኔ ግን አልለብስም፣ አልለበስኩትም፣ አልለብሰውም። አይደለም ኢትዮጵያ ላይ ይቅርና ፒንክ ለብሶ ለምንድን ነው የወጣው? ለምን? ችግር የለብኝም እኔ እለብሳለሁ ምናምን። እኔ ፒንክ አይለበስም። ኒውትራል የሆኑ ከለሮች አሉ፣ የወንድ ከለር አለ። ይሄ በቃ ማለት ይሄ ላሞኛችሁ አይነት ነገር ነው። ይሄ ሮንግ ነው፣ በቃ ስህተት ነው። ይሄንን መጠየቅ አለብን። ሌላኛው ነገር እዚህ ላይ ቃለ ምልልስ የምታደርገው ልጅ ሙሉ ዝግጅቱን ስታዩት ሶፎንያስ የአእምሮ ችግር አለበት፣ አሁንም ድረስ ታብሌት ይወስዳል፣ ይሄንን አታውቁም ወይ ብለዋለች። እኔ ሶፎንያስ አሁንም ታብሌት እንደሚወስድ አላውቅም። የአእምሮ እክል እንዳጋጠመው አውቃለሁኝ። ከዛ ውጪ ግን ሶፎንያስ ከኔ ጋር ያወራው 2016 ላይ ነው። ያኔ ገና ጄቲቪ ላይ ያለ ነው ከኔ ጋር ያወራ ነው። ከዛ በኋላ ነው አይቼውም አላውቅም። ያው እንደዚሁ ዩቲዩብ ላይ አየዋለሁ፣ ፕሮግራሞችን ሲሰራ አየዋለሁኝ እንጂ እንደዚህ የጠበቀም ግንኙነት የለንም። ግን በዛን ጊዜ ቴክስት እንደዚህ እንደራረግ ነበረ፣ ቲፖችን እሰጠው ነበረ፣ አበረታታው ነበረ እና ጥሩ ነበር የሄደው። ኢትዮጵያ ቴሌቪዥን ጥሩ ሄዶ ነበረ ማለት ነው።
እና የአእምሮ ችግር አለበት መድኃኒት ይወስዳል። እንግዲህ ይሄንን እርግጠኛ ሆነ ነው ልጅቷ መረጃ ሳይኖራት ይሄን ታወራለች ብዬ አላስብም። ስለዚህ በቃ ይትሰደን እንዲል ሶፎንያስ አሁን ተጠርጣሪም አይደለም፣ በቃ የአእምሮ እክል ያለበት ሰው ነው። በወንጀልም አይጠየቅም፣ በህግ አይጠየቅም። በቃ የአእምሮ ህመምተኛ ነው፣ አለቀ። ፍሬዘር ግን መጠየቅ አለበት ከነ አእምሮ ስለሆነ ይህንን ለምን እንዳደረገ የፍሬዘር ኢንቴንሽኑ መታወቅ አለበት። በነገራችን ላይ ሶፎንያስ ይህንን ማድረጉ ኢንቴንሽኑን ያሳያል። የወንጀል ህጋችን አንድ ወንጀል ተሰራ ለመባል 3 ኤሌመንቶች መሟላት አለባቸው ይላል። ሌጋል የህግ፣ ሞራል የሞራል እንዲሁም ደግሞ የማቴሪያል። ለምሳሌ ወንጀል ተሰርቷል ከተባለ ወንጀል የተሰራበት ማቴሪያል ወይም ደግሞ ቁስ ያስፈልጋል። እዚህ ጋር ግን ይህንን ስንመለከት ወንጀል አልተሰራም። ኢንቴንሽኑን አይቶ ፖሊስ ጠረጠርኩ ብሎ ሊይዘው አይችልም። የግብረ ሰዶማዊነት ጉዳይ በማሰብ ፕሩቭ አይደረግም። ቴክስቱ ላይ ያለው ኢንቴንሽኑን ያሳያል። ያንን ግን መፈጸም አለመፈጸሙን ማረጋገጥ እስከሚቻል ድረስ ወንጀል አይሆንም። ይሄን በደንብ መከራከር ይቻላል፣ በህግ ማለት ነው። በኢትዮጵያ ህግ ወንጀል ለመፈጸም ሙከራ ይኖራል። ወንጀል ካልተፈጸመ ወንጀል የመፈጸም ሙከራ ይኖራል። አሁንም በኢትዮጵያ ወንጀል ህግ ሙከራ በሁለት ይከፈላል። ፍጻሜ ያገኘ ሙከራ አለ፣ ፍጻሜ ያላገኘ ሙከራ አለ። ፍጻሜ ያገኘ ሙከራው ኦልሬዲ ተፈጽሟል ማለት ነው። ፍጻሜ ያላገኘ ሙከራ አለ። እነዚህ ሁለቱም በህግ አይን ሲታዩ ፍጻሜ ያላገኘ ሙከራና ፍጻሜ ያገኘ ሙከራ ወንጀል የሚያስቀጡት የቅጣት ጣራቸው ልዩነት አለው። በኢትዮጵያ የወንጀል ህግ ግንቦት 1996 በወጣው አንቀጽ 629 መርሁን ስትመለከቱ የግብረ ሰዶማዊነት ወንጀል ያስቀጣል። እዚህ ስክሪንሾት አድርጌ ያስቀምጥላችኋለሁ። በቀላል እስራት ነው የሚያስቀጣው። በቀላል እስራት ያስቀጣል ይላል። ቀላል እስራቱ 6 ወር ሊሆን ይችላል። ከባድ ቅጣቱ 15 ዓመት ሊሆን ይችላል። አንቀጽ 630 ላይ ስትሄዱ የወንጀል አይነቶቹን የቅጣት አይነቶቹን በዝርዝር ያስቀምጣቸዋል። ለምሳሌ አንድ ሴት ለአቅመ ሔዋን ያልደረሰች ሴትን በግብረ ሰዶማዊነት ግንኙነት ብታደርጋት 15 ዓመት ይፈረድባታል፣ ሴቷ ማለት ነው። ስለዚህ እንደዚህ አይነት ዲቴይሎች፣ ዝርዝር ጉዳዮች አሉ። ለህግ ማሳወቅ ሲኖርባቸው አላሳወቁም። ሊደበድቡት ነው የተነሱት በስሜታዊነት ማለት ነው። ይሄ ደግሞ በህግ ያስቀጣል። ስለዚህ ለማንኛውም ይህንን የዛሬውን ዝግጅት በደንብ እንድታዳምጡልኝ እፈልጋለሁኝ። ከዛ በኋላ ሐሳብ አስተያየት ካላችሁ አስቀምጡ። ሰብስክራይብ ማድረግ አትርሱ። ለምን ብላችሁ ጠይቁ። አብረን ስለነበርን ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ አመሰግናለሁኝ። መልካም ጊዜ በያላችሁበት እመኛለሁ። በሌላ ቪዲዮ እንገናኛለን። ሰላም ዋሉልኝ። አምሹ ወይም ደሩ